ፕሬዝዳንት አብይ አህመድ አሜሪካ ሄዶ አሜሪካን ቢያስተዳድር ቱማች ከባይደን የበለጠ ማስተዳደር ይችላል ብዬ አምናለሁ። ምንም ጥርጥር የለውም። ይሄ እንድታውቁ እንፈልጋለን። ለምሳሌ እንደምታውቁት ዳቦና ሙዝ አሜሪካ ላይም የለም አውሮፓም የለም። ጊዜ ቢወስድም ኢምፓወር እያደረግን ከአሜሪካ ህዝብ ጋር ዳቦና ሙዝ እንበላለን፣ እንሮጣለን። ስለሙሉ አካል ሰርቼ ማልበላ ስለሙሉ አካል እያዩ ተርፏል አይደል? እንደዚህ እያዩ ሄዳሉ ዝም ብለው ሁሉ ተጨካክኗል። እያዩ አልፏል አይደል? እነዚህ ሰዎች ቤቴ ወስጄ ነው ምረዳ ቤቴ መሄድ አለብኝ ወንድሜ። ሜዳ በባቡር መተሺ ከድሬ ማስታወሻ እጅን ተቋደሽ ከለገዶኑ ምንጭ ለኔ ማንቆቁሬ አህያ ይላጠጣ ሶልከ እየጠራ ነው። አባዬ አንሰውና ላውድ ላይ አርግልኝ። አንተ ሞንዶነ እንደዚህ አንተ ውሻ አቺ ድሮም ስርዓት ያዥ። የመላጣ ልጅ ሙድ አታምጪ። ድሮም የምፈልገውን እስክታገኝ ነበር የቀረብከኝ። ከወንድ ልጅ እንደውም አህያ ይሻላል። ሚጥምሽን አንቺ ታውቂያለሽ። ችግርሽን ነቀውት። አምላክ ጆሮ ነው በል። እንዳሰብከው አይደለም አባዬ፣ እንዳሰብከው አይደለም። እሺ በቃ እንዳነካኝ። እሺ በቃ እንዳነካኝ። ራሴን አጠፋለሁ። ይኸው በቃ ራሴ ላጠፋ ነው። ይመች ደሞ እንደገና ምን አገባ አሽቃባጭ። እንደውም ከሰልኔን የማቀጣጠለው እንዳለልሽ እዚህ ውስጥ የመላጣል ባለሱቅ ወያባ ማርማራታ የትኛው ጋር የሚጣፍጠው ቆንጆ ነው። ስትሮበሪዋን ጃሟል በቃ ደስ የሚለው የሚጣፍጠው ቆንጆ ብሶ የሚወስድልሽ ሁለቱም አሪፍ ነው። የስትሮበሪ በጣም አሪፍ በቃ አባቴ ስችለሽ አንድ ማንኪያ ስችለሽ ስራ ቦታ እኮ ነው ያለው ያማል። ወንድሜ አንድ የሚገርመኝ ባህሪ ያለው ብዙውን ጊዜ አሁን አንድ ላይ ስንበላ በአንድ ሳህን ስንበላ ስፔሻሊ ሁለታችንም ኖርማል አበላላችንን እየበላን ልክ የመጨረሻ ጉርሻ ኦር የመጨረሻ ፒስ ላይ ሲደርስ እሱ አያነሳም። ሁሌ ለኔ ነው የሚተወልኝ። ወላሂ እንዴት really cute like በጣም ነው ደስ ይለኛል፣ ያሳዝነኛል። ኮሌራ ሹርጣ ነው ማትይዝ ቆይ አሪ ይሄንን እንደው ወላሂ አላዚ አንተ አለቀ እኮ አለኝ። አንተ አለቀ አለኝ። ሰላም አረና በለው ጠገብኩ። አሁን እንትን ጠፍጣፋው የሳምሰንግ ሾርባ ማን የሳምሰንግ ቻርጀር ይኖራል? ቆይ እንዴ አንድ ቤተሰብ ውስጥ አባት ከሞተ በኋላ የሚበሉት እስኪያሳስባቸው ድረስ ይቸግራቸዋል። በዚህን ጊዜ አንድ ጌጣጌጥ መሸጫ ሱቅ ያለው ዘመድ አላቸውና እናትየው ለልጇ ለረጅም ጊዜ ተቀምጦ የነበረን የአንገት የዳይመንድ ጌጦች ወስዶ እንዲሸጥ ሰጥዋለች። ልጁ የተባለው የዘመድ ጌጣጌጥ መሸጫ ሱቅ ይሄድና እናቱ ያለችውን በመንገር እንዲገዛው ይጠይቀዋል። ሰውየውም በደንብ አይቶ ከመረመረው በኋላ አሁን ገበያው ስለወደቀ ትንሽ ቆይተን በጥሩ ዋጋ እንሸጣለን ብሎ መለሰለትና የተወሰነ ብር ሰጥቶ አንዳንድ ጊዜም እሱ ጋር መጥቶ እንዲሰራ ይነግረውና ወደ ቤት ይሸኘዋል። ልጁ በየጊዜው እየሄደ የጌጣጌጥ ጥበብን ተካነ፣ የገበያውንም ሙቀት አካበተ፣ በስራውም ታዋቂ ለመሆን ቻለ። ይሄኔ ባለሱቁ በቀደም ልትሸጠው ያመጣህልኝን እቃ አሁን ይዘውና አለው። በዚህን ጊዜ ቤት ሄዶ ሲያየው
ገና እንዳየው ነበር ያወቀው አርቲፊሻል መሆኑን። ይሄኔ ወደ ሱቁ ይመለሳል። ባለቤቱም ይጠይቋል የት አለ ዳይመንዱ ሲለው አርቲፊሻል ሆኖ አገኘሁት ብሎ ይመልስለታል። አንተስ እያወክ ለምን ላከኝ ብሎ ይጠይቀዋል። ባለሱቁ ምን ይሏል? የዛኔ ያመጣህልኝ ጊዜ እናንተ ለረጅም ጊዜ ዳይመንድ ነው ብላችሁ ያመናችሁበትን ነገር ልትሸጥልኝ ነበር ያመጣህልኝ አለው። ያለምንም ዕውቀት ባዶህንና በእምነት ብቻ ነበር የመጣኸው። በሰዓቱ በነበርክበት ሁኔታ ልክ ያልሆነ ነገር ማስረዳት ይከብዳል። ምናልባት ባለመግባባት የሚፈጠሩ የቃላት ልውውጦች በአሁን ሰዓት የተለየ ስሜት ሊፈጥርብህ ይችል ነበር። የማንሰማው እኮ ጉድ የለም። እነዚህ የምትመለከቷቸው ህንዳዊ ጡረታ የወጡ ሳንጂቭና ሰድሃና የተባሉ እናትና አባት ናቸው። በሚገርም ሁኔታም ሽሬ የተባለ ብቸኛ ወንድ ልጃቸውን ከሰውታል። የከሰሱበትን ምክንያት ሁሌ የሚመኙትን የልጅ ልጅ ወልዶ ስላላሳያቸው ነው። በክሱ እንደጠየቁትም በአንድ አመት ውስጥ ወልዶ ማሳያቸው ከሆነ $650,000 የካሳ ክፍያ ጠይቀዋል። አባት እንዳሉት ከሆነ የህይወታቸው ሙሉ ሀብት ልጃቸው ላይ እንዳፈሰሱ፣ ልጃቸው በ2006 አሜሪካ ሄዶ ፓይለት እንዲማር $65,000 እንደከፈሉ፣ ነገር ግን በ2007 ስራውን አጥቶ ወደ ሀገሩ እንደተመለሰና ለ2 አመት ሲደግፉት እንደነበር፣ ልጃቸው ምንም ቢሆን በመጨረሻ በ35 አመቱ ፓይለት እንደሆነና ልጅ ይሰጠናል በማለትም በ2016 እነሱ ያዘጋጁለትን ሚስት ሙሉ ወጪውን በመሸፈን በ5 ኮከብ ሆቴል ውስጥ እንደዳሩትና የጫጉላ ሽርሽሩን ከሀገር ውጭ እንዳመቻቹለት፣ እሱ ብቻ ሳይሆን $80,000 የሚያወጣ መኪና ገዝተው እንደሰጡ ተናግረዋል። ነገር ግን ከ6 አመት በኋላ የምንፈልገውን ልጅ አላሳየንም በማለት ከሰውታል። ክሱም ወላጆች ላይ በደረሰ የአእምሮ ትንኮሳ በሚል የተከፈተው እና ክሱ የፊታችን ማክሰኞ ይጀምራል። ሄድ ትቶ በጣም ዘነጠሻል እና አሁን ይሄ ዝነጣ ስንት ወጣበት? ሚስጥር ነው ይውጣ ይነገር። ያው መገመት ያለሽ ልገምት 40 ኦልሞስት ነሽ። አይ ትንሽ ከፍ በእውነት 50 እንደዛ ነገር ይገባዋል። በጣም አሳምሮሻል፣ በጣም ዘነጠሻል። አይ ጸድቅ ነው። የቦንዳ ልብሶች በነገራችን ላይ በጣም ረክሰዋል። 50 ብርም 40 ብርም ታገኛላችሁ። አሪፍ አሪፍ እቃማ እንደዚህ አይነት ቀሚስ አሁን ሄድ ቱቶ 50 ኧረ ጸዴ ነው በጣም። ሰላም ነህ? እንዴት ነህ? አለን። ማስክን ማድረግ ረሳህና ጥርስን መፋቅ ጀመርክ አይደለ? መንገድ ላይ አጋጣሚ ደግሞ በቃ አንተ ጥርስን ስፍቅ እኔ ደግሞ ያየሁት ምን እንደሆነ ታውቃለህ? ከንፈርህን አየሁት። በእናትህ ልሳምህ በቃ ደስ ስላልከኝ ነው። ኮሮና እያለ መሳም እንዴ ምን ህዝቡ ሁሉ ማይሰሳም ይመስላል እንዴ? ታምባያቸው ነው ቦታ ካሜራ ላይ። ኧረ ተው ግን ተው ግን ተው። ታውቆ ነው እንደዚህ ነው ያለበት ግን ተፈርዶ አውርዳት ይወርታች ታውቆ ነው ብሬ እንደሚፈጠር Гадіна, з'їла сама шоколадку? А я що робить? А що, мені дивіться, як вона їсть шоколад, я теж може хочу шоколад. Задумала мені, мені дуже шоколад. Я дуже хочу шоколад. የመንግስት ሆስፒታልና የግል ሆስፒታል ልዩነቱ በጣም ነው የሚገርመኝ። የመንግስት ሆስፒታል ይዛችሁ ትሄዱ ከዘበኛ ጀምሮ በዚህ መግባት አትችሉም ምናምን፣ አረ በሽተኛ ነው ያዝነው ምናምን፣ ሂድ በዛኛው ግባ ምናምን ተመለስ ምናምን ትባላለህ። ከዛ ተመልሰ በዛ ጋር ሄደህ ገብተህ ምናምን ውስጥ ነርሷ ታገኛለች። ተቀመጡ ምናምን ትላለች። ከዛ ስልኳን መንካት ትጀምራለች። አረ ምናምን ብለህ ካናገርካት ቆይ ልጨርስ ስራ እንዳያስኩት ምናምን እየሄዳችሁ ምናምን ትላለች። ከዛ እሱ ምርር ብሎ እያለቀስክ የግል ሆስፒታል ትሄዳለህ። ከዛ ገና መኪናው ሊገባ ሲል ዘበኛው መሬት ተኝቶ ነው የምታየው። ምንድነው ምናምን ሂድ ጉርጓድ ስላለን ይነካባል እኔ ነኝ የማውቀው ግቢውን ምናምን ሂድ ምናምን። ከዛ ውስጥ ስገባ ነርሷ ምናምን መንግስት ቤት አስለቀሰችው አይደል ምናምን ብላ በጋዋኗ ምናምን እንባህን ትጠራርገዋለች። ከዛ አንተ እሱ እንትን በቃ ትሪትመንቱ ምናምን ተመችቶ ምናምን ነገር ተስተናግደ ምናምን መጨረሻ ሂሳብ ልከፍል ከከፈልክ በኋላ ቁጭ በል ነው እንደሚሉሃል። ያ አዙሮ መውደቅ አይቀር ቁጭ በል በቃ እንደ መርፌ ተወግተህ ወዲያው ተነስታ አትሄድማ እንደዛ።
እና እኔ እያመመኝ ነው። የት ነው መሄድ ያለብኝ? ሼሙና ናናሙና ሼሙና። እሺ አጅሬው ጭራሽ በላይ ውጭ አድረ መምጣት ጀመርክ? ቆይ ማነች እንደዚህ ቤተን ያስረሳችሁ? አረ እንደሱ አይደለም፣ ሆስፒታል ነው ያደርኩት። አይደል? ሆስፒታል ምን ሆነ ነው ሆስፒታል የምታድረው? አምሽቼ ስገባ ፈራያል ኩኝተባ ነበሩ ከኋላ ይዘውት ልቅዱላ እኔምዳ ልበላ እሮጥ ወደኋላ ቀድመውኝ በሌላ አወጡ ቢቢላ አብላሉኝ ማጅራ ቴንመቱኝ አብላሉኝ በቦክስ ጠቀጡኝ አብላሉኝ ስልኬን ወሰዱብኝ አብላሉኝ እራቁ ቴላኩኝ እሰይ ደጋ ነው። ሰሞኑ ዩቲዩበሮች ታክስ ይክፈሉ በተባለው ጉዳይ አንዳንድ የአዲስ አበባ ነዋሪዎችን ጠይቀናል። አስተያየታቸውን እንስማ። አሁን ትዳር ውስጥ ስትኖሪ ምንድነው የሚያስቸግረው ነገር? አለመተሳሰብ ነው። አሁን አምሽተ መጣ ይባላል። ለምንድን ነው እንደዛ የምንባለው? ነው ማለት ለምናመሸበት ምክንያት አለ። ከእንጀራ እናት ጋር ምናምን የምንኖር ሰዎች እንደ ቤተሰብ ብታየው ምን አለበት? ጠዋት ተነስቼ አንድ ቁርጥ መብላት አለበት። ባለፈው ማለት ነው ለምን ተነፈስክ ብላ አናቴ ሊወጣች እሱ አይደለም የገረመኝ ደግሞ እሺ ብዬ ለወራት ሞከርኩ፣ አመለጠኝ። የሚገርም ጉዳይ ነው። የሚገርምሽ ይሄንን እንትን 70 ሺህ ነው የገዛው። 70 ሸሚዝ ነው ያለኝ። ዳይመንድ ቀለበት ነበር የጣልኩት አንዴ። ለመማር በጣም ከባድ የሆኑ ነገሮች 10ኛ ቼዝ መጫወት 68% የሚሆኑ ሰዎች ብቻ ነው የሚሳካላቸው። 9ኛ አዲስ ቋንቋ መማር 43% ብቻ። ቢት ቦክሲንግ መማር 40% የሚሆኑ ሰዎች ብቻ ነው የሚያልፉት። ሽንኩርት መክተፍ 38% የሚሆኑ ሰዎች ብቻ ነው የሚችሉት። ይሄ ማለት ለነጮች ነው፣ እኛ ተከነንበታል። ካርታ መፈወዝ 22% የሚሆኑ ሰዎች ብቻ ናቸው የሚሳካላቸው። በአንድ እጅ ብቻ ማፋጨት 20%፣ ኮክቴልን ማዘጋጀት 15%፣ ኮምፒውተር ሃኪንግ መማር 6% የሚሆኑት ብቻ ሰዎች ናቸው መጨረሻ ላይ የሚሳካላቸው። አረብኛን ማውራት 5.7% የሚሆኑ ሰዎች ነው የሚያልፉት። በሁለት እጅ መጻፍ 1% የሚሆኑ ሰዎች ብቻ ናቸው ይሄንን ማድረግ የሚችሉ። የብልጽግና ፓርቲዎች እየገደሉን ነው። የብልጽግና አመራሮች እየገደሉን ነው። ይህ ሁሉ ዶክተር እየሮጠ ነው። ይኸው በጭስ ቦምብ እየገደሉን ነው። የኢትዮጵያ መንግስት የለንም። አማራ ወይ ራስህን ጠብቅ። ይህ ሁሉ ህዝብ እንግዲህ እንደምታዩት የብልጽግና አመራሮች እየገደሉን ነው። ይህ ሁሉ ሰላማዊ ሰልፍ ወጥቶ ነበር። በቃ በጭስ ቦምብ እየተመታ ነው። የሚጨሰው ጭስ ግማሾቹ ታፍነዋል። አቅም የሌላቸው ድምጣቸውን ሰላም እኔ እንኳን ይገኛል ብዬ አይደለም፣ ግን እስኪ ምናልባት መመለስ ከፈለገ ቪዲዮ ስሪ ምናምን ተብዬ ነው። ከ3 ቀን በፊት ከገርጂ ኪርትና አካባቢ ወደ መብራት ኃይል ስልኬን የወሰድክብኝ ሰው ምናልባት ስልክ ቤት ምናምን ጠያይቀህ ፓስወርዱ ስለማይሰበር ግራ የገባ ከሆነ እና መመለስ ከፈለግ ስልክ ባዮ ላይ አስቀምጥልሃለሁ። የስልክ ቤት ስልክ ነው። እዛ ሄደህም በአካል ብቻ መመለስ ከፈለግ እዛ ሄደህ መልስ። እኔ ወሩታውን እከፍላለሁ እና የስልኩ አይነት ያው ታውቀዋለህ፣ ግን ያው ስክሪን ሴቨሩ ላይ ጎ ይላል እና ብላክ እና ጎልደን ነው ከቨሩ። አይፎን 12 ፕሮ ማክስ ነው። በመልስልኝ በጣም ደስ ይለኛል። በጣም